ቅርንጫፍ ጽህፈት ቤት ኃላፊ ማሰካዳሊ ጊፍታ ናስር ሐመዶ የዞን 3 ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የአፋር ክልል ተወካይ ክቡር አቶ ሁሴን መሐመድ የሀብሮ ወረዳ ዋና አስተዳዳሪ ክቡር አቶ መኮንን አጥናፉ የራያ ቆቦ ወረዳ ዋና አስተዳዳሪ ክቡር አቶ ፈንታው በለጠ የሐራ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ማሰካዳሊ ጊፍታ አሊ አርባ የጭፍራ ወረዳ ዋና አስተዳዳሪ ማሰካዳሊ ጊፍታ አወል አሊ የጭፍራ ከተማ ከንቲባ ማሰካዳሊ ጊፍታ ሙሐመድ ማዕዬ የእዋ ወረዳ ዋና አስተዳዳሪ ማሰካዳሊ ጊፍታ አሊ አደን የአውራ ወረዳ ዋና አስተዳዳሪ የተከበራችሁ ከሁለቱም ክልል የመጣችሁ የመንግስት የሥራ ኃላፊዎች ክቡራንና ክቡራት የአፋርና የወሎ ህዝብ ተወካዮች የሀገር ሽማግሌዎች የሃይማኖት አባቶች ክቡራትና ክቡራን እንኳን ወደ ውቢቷ ሐራ ከተማ አስተዳደር በሰላም መጣችሁ ማለት እወዳለሁ። እንኳን ሙዑ ተሚቴ አላሁ አክበር። ዛሬ እዚህ የተሰባሰብነው እጅግ ታሪካዊና ትልቅ ትርጉም ባለው ዓላማ ነው። የአፋርና የወሎ ህዝቦች ለዘመናት የዘለቀውን ወንድማማችነትና ሰላማዊ አብሮነት ይበልጥ ለማጠናከር እንዲሁም በመካከላችን የተፈጠሩ አለመግባባቶችን በዘላቂነት ለመፍታት ታላቅ የእርቅና የሰላም መድረክ በአንድነትና በፍቅር የመኖር የረጅም ጊዜ ታሪክ ባለቤቶች ነን። በተለይም የአፋር ጂኦግራፊያዊ አቀማመጥ በማህበራዊ ግንኙነትና በባህል የተሳሰርን የቅርብ ወገኖች ነን። በወንዞች በተራሮች ታሪክ በሰላም በመከባበርና በመተሳሰብ የተሞላ ነበር። ሆኖም ግን አልፎ አልፎ በሚከሰቱ ግጭቶች ንብረት ወድሟል፣ ፍቅርና አንድነታችን ተፈትኗል። እነዚህ ችግሮች የሚመነጩት በዋነኝነት ከድንበር ይገባኛል ጥያቄ፣ ከመሬት ይዞታና ከግጦሽ